ከ9 ፎቅ ህንፃ በላይ የሚረዝም ከአንድ ወጥ የግራናይት ድንጋይ የተቀረጸና ከ500 ቶን በላይ የሚመዝን ግዙፍ አካል አይነ ህሊናው ይሳሉ። አሁን ደግሞ ይህንን ግዙፍ አካል ከ1700 ዓመታት በፊት ያለምንም ዘመናዊ ክሬን፣ ያለምንም የብረት ኬብል ወይም የናፍጣ ሞተር ቀጥ አድርጎ ማቆምን ያስቡ። ይህ የሆነው በጥንቷ ግብጽ ወይም በሮማ ግዛት አይደለም። እዚህ በኢትዮጵያ በታላቁና በኃያሉ የአክሱም ስርወ መንግስት እንጂ። ነገር ግን በአንድ ወቅት ይህ ታላቅ የሰው ልጅ የፈጠራ ጥበብ ወደ አስደናቂና አስገፊ አደጋ ተቀየረ። እነዚህ ሐውልቶች ወይም ስታሊኖች ለትዕይንት ብቻ የተሰሩ አይደሉም። የነገስታቱ ነፍስ በክብርና በቅንጦት እንዲኖርባቸው ታስበው የተሰሩ ምሳሌያዊ የመቃብር ላይ ሰማይ ጠቀስ ፎቆች ነበሩ። ከግብጽ ሐውልቶች በተለየ መልኩ የአክሱም መሐንዲሶች ድንጋዩን የሰነጠቁት እውነተኛ የባለብዙ ፎቅ ህንፃ እንዲመስል አድርገው ነው። በሩ፣ መቆለፊያው፣ መስኮቶቹና የህንፃው ማሰሪያ የእንጨት ቅርጾች ሳይቀሩ በጥበብ ተቀርጾባቸዋል። ጉዟችን የሚጀምረው ከከተማ ጥቂት ኪሎ ሜትሮች ርቆ በሚገኘው በዋንኪ የግራናይት ማውጫ ቦታ ነው። ግራናይት በዓለማችን ላይ ካሉ እጅግ ጠንካራ ድንጋዮች አንዱ ነው። የብረት መጋዝ በሌለበት በዚያ ዘመን አክሱማውያን ይህንን ጠንካራ አለት እንዴት ሰነጠቁት? ሚስጥሩ እሳትና በረዶ ነው። መጀመሪያ ሰራተኞቹ በብረት መቅረጫ ድንጋዩ ላይ መስመር ይዘው ጥልቅ ቀዳዳዎችን ይበሳሉ። በመቀጠል በእነዚህ ቀዳዳዎች ውስጥ ደረቅ እንጨት አስገብተው እሳት ያነዱበታል። ድንጋዩ በሙቀት እሳት ሆኖ ሲግል በድንገት ቀዝቃዛ ውሃ ያፈሱበታል። በዚህ ጊዜ ድንጋዩ በሙቀትና በቅዝቃዜ መለዋወጥ ምክንያት ያሰቡበት መስመር ላይ ክራክ አድርጎ በንጽህና ይፈነዳል። ከዚያም ወደ ከተማ ከመወሰዱ በፊት አላስፈላጊ ክብደቱን ለመቀነስ እዚያው ማውጫው ላይ በከፊል ይቀረጻል። አሁን ደግሞ ወደ ከባዱ ክፍል እንሻገር። ከ100 እስከ 500 ቶን የሚመዝን ድንጋይ ወጣ ገባ በሆነ መሬት ላይ ለብዙ ኪሎ ሜትሮች ማጓጓዝ ያለምንም ዘመናዊ መኪና እንዴት ሊሆን ቻለ? የአክሱም ሰዎች በመጀመሪያ ከዓለቱ ማውጫ እስከ ሐውልቱ መቆሚያ ድረስ መሬቱን ጠርገው ልዩና ጠፍጣፋ መንገድ አዘጋጁ። ድንጋዩን በትላልቅ የእንጨት መንሸራተቻዎች ላይ በመጫን ከበታቹ የሚሽከረከሩ ግንዶችን እያነጠፉ በሰው ኃይል ይጎትቱት ነበር። ግጭትንና ሙቀትን ለመቀነስ እንጨቶቹ ላይ የእንስሳት ስብና ውሃ ይፈስ ነበር። ብዙ የታሪክ ተመራማሪዎች እንደሚገምቱት አክሱማውያን ለዚህ ከባድ ጉልበት የሚሆኑ የሰለጠኑ የአፍሪካ ዝሆኖችን ሳይጠቀሙ አይቀሩም። ድንጋዩ መቆሚያው ቦታ ሲደርስ መሬት ላይ ተኝቶ ነበር። ይህንን ግዙፍ አካል ሳይሰበር ቀጥ አድርጎ ለማቆም የአክሱም መሐንዲሶች የፊዚክስና የጂኦሜትሪ ሕግን በጥራት ተጠቅመዋል። በመጀመሪያ ሐውልቱ ሲቆም ወደ ታች እንዳይሰምጥ መሬቱ ተቆፍሮ በትላልቅና ጠፍጣፋ የግራናይት ድንጋዮች የመሰረት ፕሌት ይዘጋጃል። ከዚያም እስከ ጉድጓዱ አፍ ድረስ የሚደርስ ረጅም ቀስ በቀስ ወደ ላይ የሚወጣ ሰው ሰራሽ የአፈርና የድንጋይ መወጣጫ ወይም ራምፕ ይሰራል። ሐውልቱ በስተጀርባው የተጎተተ በዚህ አፈር ክምር ላይ ይወጣል። የታችኛው ጫፍ የጉድጓዱ አፍ ላይ ሲደርስ ወደ ላይ እንዲንጠለጠል ይደረጋል። በትላልቅ የእንጨት መሰላል መሰል ድጋፎች በጠንካራ ገመዶችና በሊቨር ኃይል በመጠቀም በመቶዎች የሚቆጠሩ ሰዎች ከፊት ለፊት ይስቡታል። የስበት ሕግ ድንጋዩን በራሱ ክብደት ወደ ጉድጓዱ ቁልቋል እንዲሸረተት ያደርገዋል። የስበት ሕግ ድንጋዩን በራሱ ክብደት ወደ ጉድጓዱ ቁልቁል እንዲንሸራተት ያደርገዋል። ሐውልቱ በትክክል ቀጥ ብሎ ሲቆም ጉድጓዱ በትላልቅ ድንጋዮች አፈር ተደፍጦ ይዘጋል። ከዚያም የተሰራው የአፈር ክምር ይወገዳል። ነገር ግን እንዲህ አይነቱ ከባድ መሐንዲስነት ስህተትን አይታገስም። በስኬታቸው የተደሰቱት ነገስታት ከሁሉም የሚበልጠውን የ33 ሜትር ረጅምና የ520 ቶን ከባዱን ሐውልት
ታላቁን ሐውልት ለማቆም ሞከሩ። ነገር ግን ወደ ላይ ሊያቆሙት ሲሉ አንድ ያልታሰበ ስህተት ተፈጠረ። ገመዱ ተበጠሰ ወይስ የአፈር መሰረቱ ተናደ? ማንም በእርግጠኝነት አያውቅም። ታላቅ ሐውልት ሊቆም ሲል በራሱ አስፈሪ ክብደት ተደግፎ መሬት ላይ ተከሰከሰ። መሬቱ ተናወጠ። በአቅራቢያው የነበሩ ሕንፃዎች ወደሙ። ይህ አደጋ እጅግ አስደንጋጭና ትምህርት ሰጭ በመሆኑ ከዚያ በኋላ አክሱማውያን ዳግመኛ ያንን የሚያህል ግዙፍ ሐውልት ለመስራት አልሞከሩም። ዛሬም ድረስ በኩራት ቆመው የሚታዩት የአክሱም ሐውልቶች የጥንት አባቶቻችን የፊዚክስና የሰው ልጅን የውሳኔ አቅም እስከ መጨረሻው ጫፍ የተጠቀሙበት የታላቅ ስልጣኔ ምስክሮች ናቸው።